أفتطمعون أن يؤمنوا لكم وقد كان فريق السلام عليكم ورحمة الله وبركاته ودنا يتكبراتو ود يا غري لجوج سلام بيالو يلا سلام زنت هايلياتشو سلام لاغراچن ኢትዮጵያ የኸዲጃ ረዲየላሁ ዐንሃ የህይወት ታሪክ ክፍል 3 ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ለመጀመሪያ ጊዜ ወህይ ይዞ የመጣ ጊዜ ከፍተኛ ፍርሃት ጭንቀት ላይ ነበሩ። ሚስታቸው ኸዲጃ ረዲየላሁ ዐንሃ እንዲህ ብላ አጽናናቻቸው። ምንም አይነት ጭንቀት ሊገባ አይገባም። ኸዲጃ ነፍስ በበላይነት በሚቆጣጠረው አምላክ እምላለሁ የአላህ መልእክተኛ ነብይ ተደርገህ ለዚህ ህዝብ ሳትላክ አልቀረም። አንተ መልካም ስብዕና የተላበስክ ለቤተሰብህ ጥሩ ቃልህ የምታደርግ እውነተኛ ዘውትር ለተቸገሩ ሰዎች የምትረዳ ለጋስ ሰው በመሆነ አላህ በምንም መንገድ አያሳፍርህም በማለት አጽናናቻቸው። ኸዲጃ ረዲየላሁ ዐንሃ በተወለዱ በ60ኛው ዓመት ሞቱ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለ25 በፍቅር አብራቻቸው በነበሯቸው ሚስታቸው ኸዲጃ ሞት ጥልቅ ሐዘን ላይ ወደቁ። ኸዲጃ ህይወቷ እስካልሳለፈችበት ጊዜ ድረስ ያላት አቅም ሁሉ በማሟጠጥ ባሏን ደግፋለች። እስልምናንም በህዝብ ፊት ይፋ ያደረገች ጀግና ሴት ነበረች። አቡ ሁረይራ ረዲየላሁ ዐንሃ በሐዲሳቸው ኸዲጃ ረዲየላሁ ዐንሃ በህይወት በነበረችበት አንድ ቀን ጅብሪል ዐለይሂ ሰላም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት የሚከተለው መናገር ዘግበዋል። አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኸዲጃ የሚበላና የሚጠጣ ነገር ይዛ ወደ አንቱ በመምጣት ላይ ናት። አንተ ዘንድ ስትደርስ ከአላህና ከኔ መልአኩል ጅብሪል ሰላምታ የተላከላት በመሆኑ ንገራት። ጀነት ውስጥ አንዳች ርብሻና አንድም ድካም የሌለበት እንዲሁ በጌጥ ያጎጠቆጠ ቤተ መንግስት የተዘጋጀላት መሆኑን አበስራት። ኸውለት የተባለች አንድ ዘመዳቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ቤታቸው የሚያሳዝን ሁኔታ ጠባቂ ከማጣቱ በላይ ልጆቻቸው እናት እንደሚያስፈልጋቸው ታሳስባቸዋለች። ነብዩ ሰለላሁ ዐለይሂ ወሰለም ግን ታዲያ ኸዲጃ ልትተካ የምትችል ሴት የት ትመጣለች በማለት ጥያቄ አቀረቡላት። ዘመዳቸው የአቡበክር ሲዲቅ ልጅ አኢሻ እንዳለች ትናገራለች። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአኢሻ ገና ህፃን በመሆኗ ይናገራሉ። በዚህ ወቅት ነብዩ ሰለላሁ ዐለይሂ ወሰለም የ53 ዓመት ነበሩ። አኢሻ ግን የ7 ዓመት ህፃን ነበረች። ሆኖም መፍትሄ የማታጣው ኸውለት ግን ሰውዳ የምትባል ሴት ሚስታቸው እንድትሆን ሐሳብ አቀረበችላቸው። ሰውዳ ቤንት ዘመህ ረዲየላሁ ዐንሃ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከልባቸው የሚወዷትን የሚያከብሯትን የመጀመሪያ ሚስታቸው ኸዲጃ መሞት ስትለያቸው ቤታቸው ሰው የማይኖርበት እስኪመስል ድረስ ባዶነት አጥልቶበት ነበር። ይህ የተገነዘበች ዘመዳቸው ኸውለት የቀዘቀዘው ቤታቸው በድጋሚ ህይወት እንዲዘራበት ለልጆቻቸው እናት እንድትሆን ሰውዳን የምትባል ሴት አጨችላቸው። የዘምህ ልጅ የሆነች ሰውዳ ወደ ሀበሻ ምድር ከተሰደዱ የመጀመሪያ ሴት ነበረች። ባሏ በመሞቱ የምትኖረው
ከአረጋዊ አባቷ ዘንድ ነበር። እድሜዋም 55 የነበረ የ6 ልጆች እናት ነበረች። ሰውዳ ረዘም ያለ ወፍራም እና ብዙ የሚስብ መልክ የሌላት ሴት ነበረች። ሰውዳ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና መላው የቤተሰብ አባላት በአግባቡ መንከባከብ የምትችል ትክክለኛ ምርጫ ነበረች። ነቢዩ በዘመዳቸው ሐሳብ ተስማሙ። በጉዳዩ ዙሪያ ከራሷ ከሰውዳ እና ከአቡበክር ጋር እንድትመካከርበት ኸውለትን ላኳት። ኸውለት በቀጥታ ወደ ሰውዳ ዘንድ በማምራት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላኳን ነገረቻት። ሰውዳም በውስጧ የተፈጠረውን የደስታ ስሜት ለመቆጣጠር እየሞከረች ፈቃደኛ መሆኑን በሙሉ ልብ ገለጸችላት። ይህንን ለአባቷ ለዘመሃህ እንድታሳውቅ ለኸውለት ነገረቻት። ኸውለት ወደ ሰውዳ አባት ዘንድ በመሄድ የአብዱልሙጠሊብ ልጅ የሆነው የአብዱላህ ልጅ መሐመድ ልጆትን ሰውዳ ለጋብቻ እንድጠይቅዎት ልኮኝ ነው የመጣሁት በማለት ተናገረች። አረጋዊ የሰውዳ አባት በደስታ ፈንጥዘው ሰውዳን በማስጠራት ይህ ሴት የአብዱልሙጠሊብ ልጅ የሆነው የአብደላ ልጅ መሐመድ ልከዋት ነው የመጣችው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቺን በሚስትነት እንድትሰጣቸው ጠይቀውኛል። ይህ የተቀደሰ ነገር ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብድርሽ ፈቃደኛ ነሽ በማለት ጠየቋት። ሰውዳም ፈቃደኛ መሆኗን ኸውለት ተናገረች። ክፍል 4 ይቀጥላል።